በፈለጋችሁት ባንክና በቴሌብር ማውጣት የምትችሉበትን ስለ አንድ አፕሊኬሽን ይዤላችሁ መጥቻለሁ። ከፈለጋችሁ አዋሽ ባንክ እንዲሁም ደግሞ ቴሌብር ኮመርሻል ባንክ ኦፍ ኢትዮጵያ አለ። ስለዚህ እንግዲህ እንደምትመለከቱት እነዚህን የክፍያ አማራጮችን ያደረገው አንድ አፕሊኬሽን አለ። የዚህም አፕሊኬሽን ስም ሃላፕ ይባላል። እንግዲህ ከፈለጋችሁ እዚህ ጋር ልክ የፖይንት 100,000 ሲደርስ ከፈለጋችሁ እዚህ ጋር ምሳሌ ፔመንት ሜተድ ነውና በሲቪ በቴሌብር በአዋሽ ባንክ ትችላላችሁ ማለት ነው። ስለዚህ እንግዲህ አሁን እዚህ ጋር ከፈለጋችሁ ኤክስቼንጅ ማድረግ ትችላላችሁ። ከፈለጋችሁ ለፈለጋችሁ ሰው እዚህ ጋር ትራንስፈር ማድረግ ትችላላችሁ ማለት ነው። ፖይንት ብዙ ኢትዮጵያውያን እየሰሩበት ያለ ምርጥና ድንቅ አፕሊኬሽን ነው። ስለዚህ ይሄን አፕሊኬሽን ስቴፕ ባይ ስቴፕ ዝርዝር አድርጌ የማስረዳችሁ ይሆናል ማለት ነው። እንዲሁም ደግሞ ኤጀንት ቃና ነኝ ማለት ነው። እዚህ ጋር እንደምትመለከቱት ኤጀንቴንም ጨርሼ ነው መጣሁት። ብዙ ሰዎች ተመዝግበዋል እየሰሩበት ያለ ምርጥ አፕሊኬሽን ነው ማለት ነው። አፕሊኬሽኗን ዲስክሪፕሽን ቦክስ ላይ እንዲሁም ደግሞ ቴሌግራም ላይ ኮሜንት ላይ ፒን አድርጌ አስቀምጥላችኋለሁ ማለት ነው። እንግዲህ ወደ ኤጀንትነት ስንገባ እዚህ ጋር በኤጀንትነት ብቻ 17248 ሰርቻለሁ ማለት ነው። እዚህ ጋር ይኸውና በሆስትነት ያለ 33 ሰው ነው። ኤጀንት አረኳቸው ደግሞ 9 ናቸው ማለት ነው። አሁን እዚህ ጋር በእነዚህ ውስጥ የሚሰራው ማን ነው የሚለው ማለት እዚህ ጋር አክቲቭ ኤጀንሲ የሚለውን እንንካው። ከዛ እዚህ ጋር ዘርዝሮ ያመጣልኛል። እንዲሁም ደግሞ ሰናይት አለች፣ አይናለ ምናምን ያው አሉ ማለት ነው። እዚህ ጋር አሁን አሚር አለ። እኔ እንደውም 27 ደቂቃ ነው የሚሆነው ማለት ነው። እነዚህ በሆስትነት እየሰሩ ያሉት ናቸው። እነሱ ነው ምሳሌ ኤጀንት ለማድረግ ከፈለኩኝ ኤጀንት አረጋቸዋለሁ። ግን በሆስትነት ይስሩ። አንድ ሰው ሲሰራ በሆስትነት ይቻላል ማለት ነው። እንግዲህ አንድ ነገር ማሳስባችሁ ነገር ምንድነው እዚህ ጋር እሱን በኋላ ላይ ምነግራችሁ ይሆናል ማለት ነው። ሆስት ኢንካም አለ እዚህ ጋር አሁን የተለያዩ ሰዎች ሲሰሩ እዚህ ጋር እነዚህ አሁን እኔ ኤጀንት ያረኳቸው ነው ማለት ነው። ይኸው በእነዚህ ኤጀንት ባረኳቸው 1168 አስቦልኛል። እዚህ ጋር ሊሊ አለች፣ ዮናስ አለ፣ ሙቤ አለ፣ ጅብሪል አለ። ስለዚህ በእነዚህ ውስጥ አሁን በጣም የሚሰራው ጅብሪል ነው እስካሁን ድረስ። ይኸው እንደምትመለከቱት እዚህ ጋር አሁን ደቂቃውን ያስቀምጥላችኋል 163 እና 250 ምናምን እያለ ይቀጥላል ማለት ነው። እዚህ ጋር አሁን እንወጣለን ማለት ነው። ከወጣን በኋላ ምሳሌ አንድ ሰው በእናንተ ሆስትነት ሊመዘገብ ከፈለጋችሁ እዚህ ጋር ትመጡና ኢንቫይት ኤጀንሲ ቢለውን ክሊክ ታደርጋላችሁ። ኢንቫይት ኤጀንሲ ቢለውን ክሊክ ካደረጋችሁ በኋላ ጎይ ትላችኋል። እዚህ ክሊክ ስታደርጉ ቀጥታ ይሄድለታል ማለት ነው። ከፈለጋችሁ በቴሌግራም ፈለጋችሁት ማስቀመጥ ትችላላችሁ። ኮፒ ሆኗል። ይሄ ኢንቫይት ሆስት ነው ማለት ነው። እዚህ ጋር ኮፒ ሊንክ ብላችሁ አይዲውን በማስገባት የዛን ሰው ሆስት ማድረግ ትችላላችሁ ማለት ነው። ስለዚህ አሁን ከዚህ እንውጣና አሁን እዚህ ጋር ኢንቫይቴሽን ምንም አይሰጣችሁ ማለት ነው። ስለዚህ አፕሊኬሽን አንዳንድ ነገር ልንገራችሁ። እዚህ ጋር ሆም ነው አይደለ? እቺን ሩም ትገባላችሁ። ክሊክ አድርጋችሁ ትገባላችሁ። ግን ወይንም ቪፒኤን አብርታችሁ መግባት የለባችሁ። ኔትወርካችሁ ትክክለኛ ካልሆነ በሲቪጂ ወይንም በመናምን መግባት የለባችሁ። እንዲሁም ደግሞ ሁለት አካውንት መክፈት የለባችሁ ማለት ነው። እዚህ ጋር አንድ ነገር ማሳሰባችሁ ነገር ምንድነው? እዚህ ጋር ሰው ለእናንተ ኤጀንትነት ሲጠይቃችሁ እዚህ ጋር ይገባላችኋል። ልክ እዚህ ጋር ሜሴጅ ሲገባላችሁ እዚህ ጋር ተጠብቁና ይሄው አሁን ለምሳሌ አያግሪ ብዬ ጅብሪልን ኤጀንት አድርገኝ ምናምን አለኝ። ከዛ አረኩት ማለት ነው። እንግዲህ እዚህ ጋር ነው የሚገባላችሁ። እነሱ ነው በሆስትነት የሚልኩላችሁ ከሰሩ በኋላ ማለት ነው። አሁን እዚህ ጋር አንድ ነገር አሁንም ላሳስባችሁ። እዚህ ጋር ቪፒኤን አብርታችሁ ከመጣችሁ ቅጣታችን ምንድነው ልትሉ ትችላላችሁ። አሁን ላሳያችሁ። እዚህ ጋር ታስክ የሚለውን ክሊክ አድርገን እንግባ። እዚህ ጋር ታስክ ክሊክ አድርገን ከገባን በኋላ እዚህ ጋር ሎክድ ይታያችኋል አይደል? ቪፒኤን ካበራችሁ ሁለት አካውንት ከከፈታችሁ እንዲሁም ደግሞ ኔትወርካችሁ ማይሰራ ከሆነ ይሄው ሎክድ የሚለውን ክሊክ አድርገን ይሄው እዚህ ጋር አንብቡ። ገባችኋ? በ7 ቀን ውስጥ 100,000 ፖይንት ወይንም ገሳችሁ ምንም ብላችሁ ካልደረሳችሁ አይሆንም ማለት ነው። ስለዚህ ፖይንታችሁን መውሰዳችሁን ምንም ነገር ማድረግ አችሁም። ስለዚህ መግባት የለባችሁ። እንግዲህ አከፋፈቱን ያላሳየዋችሁ ምንድነው ያው ሎጊን ማድረግ አያቅታችሁም ብዬ አስባለሁ። እንግዲህ
ስለዚህ አሁን እዚህ ጋር ብሩ ለማውጣት ብትፈልጉ እዚህ ጋር ትመጡና እቺን ፖይንት ሚለውን ክሊክ ታደርጋላችሁ። እንግዲህ ፖይንት ሚለውን ከነካችሁ በኋላ ወደዚህ ገባላችኋል። ወደዚህ ከገባላችሁ በኋላ አሁን እዚህ ጋር ይሄው ከረንሲ ታይፕ ላል ከረንሲ ታይፕ ሚለውን ክሊክ ታደርጋላችሁ። ክሊክ ካደረጋችሁ በኋላ ይሄው እዚህ ጋር ኢትዮጵያ አለች። ኢትዮጵያ ሚለውን ክሊክ ታደርጋላችሁ። ግን በዩኤስዲቲ ከፈለጋችሁ ይሄው ይሄንን ዩኤስዲቲ ሚለውን ክሊክ ታደርጋላችሁ። እኛ የፈለግነው በባንክ ስለሆነ ኢትዮጵያ ሚለውን እንነካለን። ከዛ ፔመንት ሜተድ እንዲሁም ደግሞ ፔመንት ሜተድ ነው ክሊክ ታደርጋላችሁ። ኤስቢቢ ከፈለጋችሁ በቴሌብር፣ አዋሽ ባንክ ከፈለጋችሁት ባንክ መቀበል ትችላላችሁ በ24 ሰዓታት ውስጥ ማለት ነው። ኤክስቼንጅ ማድረግ ከፈለጋችሁ እዚህ ጋር ኤክስቼንጅ፣ ትራንስፈር ከፈለጋችሁ እዚህ ጋር ትራንስፈር። ግን ትራንስፈር ከ300,000 ፖይንት በላይ መኖር አለበት። ይሄ ደግሞ ከ100,000፣ ይሄ ደግሞ 100,000። ከዚህ እንውጣና ኢንቫይቴሽን ካላችሁኝ እዚህ ጋር ኢንቫይት አትጠቀሙ። ኢንቫይት ይሄ ምንም አይሰራላችሁ ማለት ነው። ኢንቫይት በዚህ አትተማመኑ። እዚህ ጋር አሁን ጌም ከተጫወቱ ያስብላችኋል፣ ጌም ካልተጫወቱ አያስብላችሁ ማለት ነው። እዚህ ጋር አሁን ምን አለኝ? ይሄው 0.1 ነው የሚያስብላችሁ። እዚህ ጋር 81340፣ እዚህ ጋር ጌም ሪዋርድ 81 ይለኛል። 81 ላል ማለት ነው ፖይንት ነው እዚህ ጋር ሰጥቶኛል ማለት ነው። እንግዲህ በዚህ መልኩ ነው የሚያስብላችሁ። ጌም ካልተጫወቱ ምንም ነገር አያስብላችሁም ማለት ነው። እንግዲህ በዚህ መልኩ ነው። እኔ የዛኛውም ተጠቀሙ ተሻለ ነው ብዬ አስባለሁ ማለት ነው። እንግዲህ ውድ ቤተሰቦቼ ይሄን ይመስላል። ኤክስቼንጅ ለማድረግ 100,000 መድረስ አለባችሁ። ኔትወርካችሁን በአግባቡ ተጠቀሙ። እንግዲህ ሎጊን ያቅታችኋል ብዬ አላስብም። ሎጊን ታደርጋላችሁ፣ ግን ያጠቃቀሙ ነው። እዚህ ጋር አሁን ፓርቲ ለመግባት ከፈለጋችሁ እዚህ ማይክሮፎን ምልክቷን እቺ ማለት ነው አንድ ጊዜ ክሊክ ታደርጓታላችሁ፣ ይዛችሁ ይገባ ታይትላችሁ ታስገባላችሁ ማለት ነው። እንግዲህ ኤጀንት አይዲ እዚህ ጋር ይኸው እንደምትመለከቱት 1179326 ማለት ነው። ቴሌግራም ላይ አስቀምጥላችኋለሁ ማለት ነው። እንግዲህ አብራን እንስላላችኋለሁ። የዛሬ ቪዲዮ ይህን ይመስላል። እንግዲህ እንዳብራራሁላችሁ አልጠራጠርም ውድ ቤተሰቦቼ። በዚህ ቪዲዮ ብዙ ቁም ነገር ይዛችኋል። ስለዚህ ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን አትርሱ። ሲመቻችሁ ባይ